ዛሬ እኔ ፍትህ ለአንዱ ዓለም ጎሳ ለድምፃዊ አንዱ ዓለም ጎሳ ልጠይቅ ነው የመጣሁት። አይደለም ብሎክ አይደለም ሌላ ነገር ሁሉ ያደርግሻል፣ ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ ጌታቸው ረዳ ለምንድን ነው የማይታሰረው? ህግ የለም ማለት ነው? በየሄደበት መድረክ ላይ እኔ ጥፋተኛ ነኝ፣ እኔ ወንጀለኛ ነኝ እያለ ለምንድን ነው የማይታሰረው? እሺ ያስቀየምሽኝ፣ አሁን በደንብ ተረድተሽኛል። ቴንክ ዩ። ሃጫሉ እንደተበላ ለምን አንዱ ዓለም አልተበላም ብላችሁ እንጂ ለቀነኒ ያዝናችሁ አይደለም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ ይህን ቪዲዮ እንግዲህ ስትጀምሩ ላይክ በማድረግ ጀምሩ፣ ደግሞ ሰብስክራይብ እያደረጋችሁ አይደለም 90% እንግዲህ ሰብስክራይብ ሳታረጉ ነው እያያችሁ ያላችሁት። እንግዲህ ሰብስክራይብ አድርጉ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እናያችኋለን። ወደ ቪዲዮቹ። በሁለተኛው ቀን ተመለስኩኝ መስራት ስላልቻልኩኝ አንፈልግም አሉኝ። በምን? በድምጼ ምክንያት ድምጼ ችግር ስለፈጠረ ሰው ሊረዳኝ አልቻለማ። ሰው የሚያስበው ጀነትና ጀሃነም በእነሱ እጅ፣ እነሱ እንደፈለጉ ጀነት ሊያስገቡ፣ እነሱ እንደፈለጉ ገሃነም ሊያስገቡ። አዲስ አበባ ከመጣሁማ እኮ ማለት ነው እናንተ በቃ ሸር ብትንን የምንለው እናቴ ምን አስበህ አንዴ ትቀልጃለሽ እንዴ? ግን እንዳትመጪ እንጂ ሸረብትን ብቻ አንዴ ለምን ማልመጣው? እዚህ አንቺ ደግሞ ምን ትሰሪያለሽ አሁን ኢትዮጵያ? እውነቴን እኮ ነው። ቁም ነገር እንመጣለን ምናምን አለ አይደለ? በቃ አብረን ብንኖር ደግሞ ያበደ ነው የሚሆነው። ወይኔ ደስታዬ፣ በስመ አብ ደስ ይለኛል በጣም። እና ጀለሶች እንዴት ናቸው? ማንም የለም፣ እኔ ብቻዬን ነኝ። እባክሽ ጀለስ ምናምን ትያለሽ? እኔም እኮ አታይኝም እንዴ? ብቻዬን ያለሁት እውነቴን ነው የምልህ። ትናንትና ምናምን ደውለልኝ ነበር አይደለ? ስዞር ደከመኝ፣ መጥቼ ዘጋለሁ። ከዛ ሌሊት ላይ ምናምን ጋይስ ታብታብ አድርጉላት እስኪ 200 ሺህ አስገቡላት ታብታቡን። እናም አለሁልሽ። ዛሬ ደግሞ አውሮፓ ያበረምርት ይላል። እባክህ ኧረ ምን እሺ ነው? ዛሬ ቅዳሜ ነው። በእናትህ ስራ ነበረኝ። ኦኬ ያያችሁት ነው እንግዲህ እንደዚህ አይነት ሰዎች በማህበረሰባችን በጣም እየተገለሉ ነው። እንግዲህ ተፈጥሮ ነው የሰጠቻቸው ጸጋ ነው። ምንም ማድረግ የሚችሉት ነገር የለም። ነገር ግን አንዳንድ ሰዎች ቀዶ ጥገና ቢደረግላችሁና ብትቀያየሩ የሚል ሀሳብ ያነሱ ሰዎች አሉ። ይሄ ግን ፈቃደኛ አይደሉም። በዛ ላይ ደግሞ 100% ታማ እንደሚሆን ብዙም የተረጋገጠ ነገር የለም። ነገር ግን ጥላቻና ለእንደዚህ አይነት ሰዎች እንግዲህ መጥፎ እይታ ካለን ለምሳሌ እንደዚህኛው ልጅ ዩኒቨርሲቲ ትምህርታችሁን አሜሪካ ሀገር ሄዳችሁ በሚገኙ ኮሌጅ እና ዩኒቨርሲቲዎች ሄዳችሁ መማር የምትፈልጉ ተማሪዎች ብቻ ይሄን ቪዲዮ እስከ መጨረሻ አዩት። ምናልባትም ይሄ ቪዲዮ የእናንተን ላይፍ ቼንጅ የሚያደርግ ቪዲዮ ሊሆን ይችላል። ሶ እኔ በግሌ I'm just looking for ምን እየፈለኩ ነው? ኤጀንሲ እየፈለኩ ነው። ያ ኤጀንሲ ሙሉ የአሜሪካ ለምሳሌ ይሄ ልጅ እንደምታዩት ከዩኒቨርሲቲ ራሱን አግልሎ እንግዲህ አሁን በትምህርት ላይ አይገኝም። ምክንያቱም እሱም ድምፁ ከነዚህ ሁለቱ ልጆች ጋር ትንሽ ተቀራራቢነት አለው ስታይሉ ምናምንና እንደዚህ አይነት ሰዎች እንግዲህ በተፈጥሮ የተሰጣቸው ነገር ነው። ስለዚህ ምንም መቀየር የማይችሉበት ደረጃ ላይ ነው ያሉትና አክሰፕት አድርገን ብንቀበላቸውና እንደው ዛሬ ያመሰግናለሁ። መጀመሪያ ነበር ትንሽ ያስቀየምሽኝ፣ አሁን በደንብ ተረድተሽኛል። ቴንክ ዩ። ወንዳ ወንድ እንዲሆን ከወንዶች ጋር እንዲውል ማድረግ፣ ወንዳ ወንድ ከሆነች ደግሞ ከሴቶች ጋር ውላ እንድትቀየር ማድረግ አለብን ብዬ አስባለሁ። ለምሳሌ ያን ያህል ማች ላያደርግ ይችላል። ግን ጃኒን ካያችኋት አሁን አዶናይ ከመጣ በኋላና ከአዶናይ በፊት የነበራት ጃኒ አንድ አይደለችም። ምክንያቱም ያው ብዙ ማህበረሰቡ የሚያደርስባት ነገር ስለነበረ ራሷን ፕሮቴክት ለማድረግ እንደ ወንድ ነው አክት የምታደርገው። በቃ ራሷን ነው የምትጠብቅ ነበር። አሁን ግን አዶናይ ስለመጣ ከጎኗ የሚቆምላት ሰው ስለመጣ እንግዲህ ሴትነቷን ጠብቃ ለመያዝ ችላለች። ሀሳብ እስቲ ካላችሁ ስጡበት። Let
አጣሁት ወሰን ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬ ምወደውን ሰው ሳጣው የራሴን ስቀር ብቻዬ እህን እያልኩኝ ቆሜያለሁኔ ሸክም አቅቶኝ ከብዶኝ ራሴን ይህ እንግዲህ ያያችሁት ቪዲዮ እንግዲህ ቀነኒ ከዚህ በፊት የደረሰባት በደል ይህን ይመስላል ብለው የሰሩት ቪዲዮ ነው። በጣም ነው የሚያመው። እንደዚሁ እንኳን ስታዩት ሌሎችም ፎቶዎች አሉ። ወንድሟ ያወጣው መረጃ አለ። እንደውም አሁን ሰሞኑን ወንድሟ ባወጣው መረጃ መሰረት ዛቻ እየደረሰበት ነው። እስቲ አንዳንድ ቪዲዮችን አይተን እንመለስ። ይሄ ሁሉ ኤቪደንስ እያለ መንግስት ፖሊስ በተከፈላቸው ስልጣን ላይ በጠገቡ ሰዎች ተባረው ፊት ተነስተው ይሄ ሁሉ ኤቪደንስ እጃቸው እያለ ደም ምንጣፍ ኮፊ የምታፈላበት የኮፊ ምንጣፍ ስር እቤት ውስጥ ደም ተገኝቶ ደሙ ይመርመርልኝ። አይ ከአጠገቧ ያሉት ደግሞ ቡና ነው ልክ እንደዚህኛዋ እዚህ ኢንተርኔት ላይ እንዳለችው ጓደኛዋ ከጇ የበላች የጠጣች ጓደኛዋ አይ ቡና ነው ብላ ታድበሰብሳለች። ሄዶ በፎሬንሲክ በዲኤንኤ ቴስት ሲደረግ it's blood human blood ከዛ የማን ነው ደሙ ታዲያ? ደም ከሆነ ስላቸው አሉ አባትየው ዛሬ ጧት ይነገሩ ስላቸው አሉ ምን ያገባህ አቃቁቆ ምንም ያገባህ ነገር አለ ስለ በቃ ደም ነው እና እንደዛ ምንጣፍ ስር እንደዛ ተንጀርጎ የፈሰሰ ደም የማን ነው ብለህ ስትጠይቅ ምን ያገባህ የሚባልበት ሂደቱ ፍትሃዊ ያልሆነ በአንድ ጎን ያልጋደለ ተቀባይነት የሌለው ምክንያቱም የቀነኒ እናትና አባት ክፍለ ሀገር ነው የሚኖሩት፣ ደሃ ናቸው፣ ባለስልጣን ዘመድ የላቸው። ስለዚህ የተገፉበት እሳቸው አባገዳን ንቀው አያውቁም። ኦሮሞ ሁሉ አባገዳን ያከብራል። እኔ ያከብራለሁ። አዱኛ ዋቆ ማለት በአባገዳ ስም በጣም ትልቅ ክብር ያለው ነው። እሳቸው በጣም ትልቅ ክብር አላቸው። ንቀው አያውቁም። ግን አባገዳን ከመረጥክ ነው መብትህ፣ ከመረጥክ ነው አባገዳ መዳኘት ከፈለክ ነው የምትዳኘው እንጂ በግድ የህግን አንሰጥህም ፍትህ ሂድ ወደ አባገዳ ተብለ ከተባረርክ this is not fair ከመጀመሪያው ፌር ያልሆነ ነገር ነው የተደረገው። ኦኬ ወንድሙን የሷን ወንድም ሊበንን መጥቶ ሲጠቅስ ይሄ ልጅ ህፃን ልጅ ነው እህቱ ጋር ከትምህርት ቤት ለማረፍ የሚሄድ ልጅ ነው። የደረሰበት ትራውማ የደረሰበት ከፊቱ መረዳት ትችላላችሁ፣ ከንግግሩ መረዳት ትችላላችሁ። he is broken በጣም ነው የሚያሳዝነው። በጣም ነው አንጀት የሚበላው። እህትህን እያየህ የተኮሰባት ቀን እናገራለሁ ለአባዬ ቤት እንጂ ሲላት መጽሐፍ ቅዱስ ይዛ ተበርክካ ነው የለመነችው እንዳይናገር። ለዚህ ነው ያልተናገረው። አባቷ ደግሞ ጉዳቷን ያውቃሉ ለሚሉ ጉዳቷን ለሰከንድ ቢያውቁ ህይወታቸው የሚሰጧት ልጃቸው ነች ቀነኒ ማለት። በፍጹም አያረገውም፣ አያውቁም። ማንም ሰው አያውቅም ነበር የሷን ጉዳት ደብቃ አፍና በፈገግታዋ ይዛ አቢውዙን ሜንታሊ ፊዚካሊ አቢውዝ ሲያረጋት አቢውዟን አንቃ ይዛ የኖረች ልጅ ናት ቀነኒ ማለት እንጂ ቤተሰቦቿ አያውቁም። ዲፕሬሽን ለተባለው ይመልሳሉ። ቀነኒ ዲፕሬሽን የለባትም፣ በፍጹም ዲፕሬሽን የለባትም። እናት፣ አባት፣ እህት፣ ወንድሞቿን በጣም የምትቀርብ ጓደኛ ናት። አይታችሁ ከሆነ በቪዲዮ አንቃ እያቀፈች ነው አብራ ቪዲዮ የምትሰራው። በጣም ይቀርቧታል። አባቷ የተማሩ ሰው ናቸው። በግልጽነት የሚያምኑ በወሬ የሚያምኑ ናቸው። በጣም ፍሪ ስፒሪትድ ሆነ ያደገች ልጅ ናት። በትምህርት በጣም ጎበዝ ናት። በነገራችሁ ላይ ዋተር ኢንጂነሪንግ አርባ ምንጭ ነው የተመረቀችው። ስለ ትምህርት የምታውቁ ሰዎች አርባ ምንጭ ዋተር ኢንጂነሪንግ እንዴት ከባድ እንደሆነ የምታውቁ ሰዎች በጣም በጥሩ ውጤት የተመረቀች ልጅ ናት። በጣም ተስፋ ያላት በጣም ቤተሰቦቿን ከዛ አውጥታ እህቷን ማስተማር፣ ቤተሰቧን ማስተማር፣ እናቷን መርዳት የምትፈልግ ፊውቸርን የምታስብ ልጅ ናት። በፍጹም ያንን አላረገችም። ግን አንድ ነገር ወቁ፣ በቄ በመንደር በጎሳ ተከፋፍላችሁ ወንጀለኛን ለመደበቅ እያወቃችሁ እያንዳንዳችሁ ታውቃላችሁ። ይሄ ልጅ የሰራውን ስራ ታውቃላችሁ። ተኩሶ የሳተ ሰው እንደዛ እንደባብ የቀጠቀጠ ሰው አይገልም ብላችሁ ካሰባችሁ ራሳችሁን እየሸወዳችሁ ነው። እና በጎሳ የምታስቡ ሰዎች ይኸውላችሁ ወንጀለኛ ዘር የለውም። ወንጀለኛ ነው ሁሌም። ድሮ ደም በደም ነበር የሚመለሰው። ከረንትሊ ግን ከናደውት ለምን ላይክ ፓወር ያስፈልጋል። ፓወር ከሌለ ህጉ የሚቆመው ፓወር ላለው ሰው ነው። አንዱ አለም we know that you do have the power መኒ እንዳለ እናውቃለን። ፌመስ ነህ፣ ህዝቡ ይወድሃል። ሜቢ ላይክ
አባገዳውን ካልገደልክ በስተቀር ማንንም የኦሮሞ ፖፑሌሽን ወጥቶ አይጠይቅም። ስለዚህ ዶንት አክት ላይ በቃ ሽማግሌዎቹንም አታሰቃያቸው፣ አባገዳዎቹንም ከዚህ ያልክ እየመጣም እንደዚህ አይነት አትበልብን። በቃ ኢትዮጵያ ውስጥ ስለምትኖር ፓወሩ ስላለ you are free by any means you are free። ስለዚህ አትጨናነቅ፣ ወተዝፈን ቀጥልበት፣ ይመችህ። ይሄ ፊሊንግ ግን ማለት ነው ደም በደም መመለስ እንዳለበት የሚያሳይ ካይንድ ኦፍ ፊሊንግ ነው። የቀነኒ ወንድም የሰራውን ቪዲዮ አየሁት። ለማየት ያማል። እግዚአብሔርን በጣም ነው የሚያመው። ወንድ ልጅ ሆነ እህት እየተደበደበች፣ እህት እየደማች፣ እህት የሆነ ነገር እየሆነች አንተ ምንም ማድረግ ሳትችል ስቀር ያለው ህመም አቅም ማጣትን የመሰለ በሽታ የለም። የዘላለም ጸጸት ነው ውስጡ ያለው። ብዙ ነገሮችን ያቅ ነበረ፣ ግን ደግሞ ጣልቃ እንዳገባ ይባላል። ቢፈልግም ምንም ነገር ማድረግ አይችልም። ኖሯል እነሱ ቤት ጭቅጭቅ ያያል፣ የእሱን አመል ያውቃል፣ የእሷን ህመም ጉዳቷን ቁጭ ብሎ አስታሟል። ድምፅ ይሰማል፣ ተኩስ አይቷል፣ ብዙ ነገር አይቷል። ያማል፣ እግዚአብሔርን ያማል። እንደ አንድ ወንድ ልጅ ደግሞ ወንድም ሆነ እህት እንደዛ የሆነች አቅም ማጣት። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ፍርዱን ያምጣ። ምንም ሐሳብ መስጠት አልችልም። እኔ እዚህ ላይ ከአቅም በላይ ነው ስሜት የሆነው። ቪዲዮንም እየሰራሁት ያለሁት አምላክ ፍርዱን ያምጣ ለዚህ ብላቴና ሲል እንዳያችሁት ነው ቤተሰብ። ለምን እንደዚያ ያረ ጭራሽ እንደውም ለምን አማርኛ አወራ ብሎ አንድ አትሌት የተናገረው ነገር አለ። ይህ በጣም አሳፋሪ ነገር ነው። ምንም ልጅቷ የኦሮሞ ልጅ ብትሆን እሱም ደግሞ ምንም የኦሮሞ ልጅ ቢሆን ሁላችንም ኢትዮጵያውያን ግን ሰብአዊነት ይሰማናል። ከዛ አንጻር ነው አንዳንድ ሰዎች እንደውም ለአንዷለም ያላችሁ ጥላቻ ነው እንደዚህ ፍትህ የሚያስብላችሁ እያሉ ነው። እስቲ እንመልከታቸውና መልስ እንሰጣለን። ሃጫሉ እንደተበላ ለምን አንዷለም አልተበላም ብላችሁ እንጂ ለቀነኒ ያዝናችሁ አይደለም። ለቀነኒ ብታዝኑማ የቀነኒን ቤተሰብ እዚህ ያመጣችሁ ባላዋረዳችሁ። ብር እንሰበስባለን እያልክ ምድረ ጠብሻናም የቤት ክራይ መክፈያ የሌለ እከክ ውጭ ቁጭ ብለህ ነርሲንግም የሰው ቂጥ እየጠረክ ግመል እየጠበክ በቀን 50 ፍየል እያዋለድክ አንዷለም ጎሳ ወደ አርት ይመለሳል፣ እንሰማዋለን። 4 ነጥብ። አንዷለም ጎሳ ወደ አርት ስራው ይመለሳል። መስማት የምንፈልገው ሰዎች እንሰማዋለን። ዛሬ እኔ ፍትህ ለአንዷለም ጎሳ ለድምፃዊ አንዷለም ጎሳ ልጠይቅ ነው የመጣሁት። ፍትህ ለቀነኒ አልሆነም፣ አይሆንም። ምክንያቱም ፍትህ ለአንዷለም ጎሳ ያስፈልጋል። አንዷለም ጎሳ በህግ አይን ነፃ ተብሎ ተለቋል። ስለዚህ ሚስቱ ተቀጥቅጣ ተደብድባ ምናልባት ሰው ገሏት አሊያም ደግሞ በድብደባ ብዛት ራሷን እንድታጠፋ ተደርጋለች። ፍቅረኛው እጮኛው። በዚህ ደግሞ አንዷለም ጎሳ በጣም ተጎድቷል። ስለዚህ ፍትህ ለአንዷለም ጎሳ ልንጠይቅለት ይገባል። አንዷለምም ከጎንነን ውጣና ሚስትህን እንደዚህ የቀጠቀጠብህን የበደላትን ሃራስመንት የፈጸመባትን ሰው ውጣና ከኛ ጋር ጠይቅ ፍትህ፣ እኛ እናግዛለን። እንደዛ ነው የሚሻለው። ማን ነው ሚስቴን የገደለብኝ የቀጠቀጠብኝ? አይኗን እያበለዘ ከንፈሯን እየሰነጠቀ እንደዚህ ሲቀጠቀጣት የነበረው ማን ነው ብለህ አንዷለም ጠይቅ። ህዝቡ ከአንተ ጎን ሆኖ ቀነኒን እንደዛ ያደረጋትን አንተ ላይ በደል የፈጸመውን ሰው አብሮ ከጎን ሆኖ ፍትህ ይጠይቃል። ውጣና ጠይቅ። አዎ ፍትህ ለአንዷለም ጎሳ፣ መቼም ፍትህ ለቀነኒ ብለን አልሆነማ። እንዳያችሁት ነው ቤተሰቦቼ። ለአንዷለም ጥላቻ ኖሮን ሳይሆን ቤተሰቦቿ ፍትህ ማግኘት ስላለባቸው ነው። አልገደልኳትም ቢል በዙሪያ ያሉ ሰዎች ተመርምረዋል፣ ተፈተሸዋል ወይ የሚያስብል አንድ ቪዲዮ አለ። ምክንያቱም ኦንላይን ላይቭ ላይ እንግዲህ ዛቻ እየተዛተባት ነበረ። ይህንንም እስቲ ቪዲዮ አይተነው እንመለስ። ደውዬልህ ስልክ ብሎክ ስላረከኝ ነው በዚህ ጋር የመጣሁት። የላኩልህ ገና ብሎክ አይደለም ሌላ ነገር ሁሉ አደርግሻለሁ። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህና ሀል እነከሌሉ ሁን አትበይ። በእናትሽ ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን ነገር ይቅርታ አድርግልኝ። ተሳሚ ያደረጋችሁ በደንብ የምታውቁ ሰዎች ናቸው። ከዝም በል በእናትህ
በራስሽ ምን ያሳዝነኛል? በቃ ሌላውን ተይው አይደለ? ታዝኛለሽ። አላዝንም፣ ችግር የለውም። ታርግልኝ፣ አላዝንም። ሳሚ ለምን ነው? እኔ ኖርማሊ ማለት ነው። ይሄ ልንገርሽ፣ እዚህ ጋር ግን ማወቅ አለብኝ ብለሽ ካልሽ ደግሞ አንቺ ከማንም አትበልጪም። እሱን አንድ ነገር ልንገርሽ፣ እየደወልኩለት ነው ለጠበቃው። የሚያወራውን ነገር ትሰሚያለሽ? አይ ዶንት ኬር የሚያወራውን ትሰሚያለሽ? አዳምጪኝ። እኔ ዛሬ ላይ ተው ብዬ ነው ያሰብኩት። እኔ ልንገርሽና ማለት ተው ብዬ ያሰብኩት ደግሞ አንቺ ስላለሽ እኔና አልሰራም። እናንተ የኔን ኢንቪቴሽን የሸጣችሁ ሰዎች በህግ እንጠያየቃላችሁ እኮ ችግር የለውም እኮ እንጠያየቃለን። እኔም አንተም እንጠያየቃለን። ምንም የምታረጊው ነገር የለም። አናቅሽም ብንልም እኮ እንችላለን፣ ግን እኛ ገንዘባችን የተበላ ነው። እኔ እኮ ማስረጃ አለ ሳሚ። አትችልም ባይዘው የምን እሺ እኛ አንተ ጋር እናንተ ጋር ያለው ሰው ለኔ ልኮልኝ አለ። ፈርመሽ የተቀበልሽው ወረቀት ስራውን ሰራለሁ ብዬ ነው እንጂ የመጀመሪያ ቅድመ ክፍያ 100,000 ብር ነው የሰጣችሁኝ አይደለ? 50% ነው ግን የሚለው የ320,000 ብር 50% 100,000 ብር ነው እንዴ? ንገረኝ። 100,000 ብር ነው። ቤተሰቦች እንዳያችሁት ነው እንግዲህ ወንድ ልጅ እንደዚህ ሴት ልጅ ላይ እየዛታ እያያችሁ ነው። ምንም አታመጪም፣ ህግ አትበይ፣ ምንም አታመጪም እያለ ነው እንግዲህ የህግ የበላይነትን እንግዲህ ንቆ ነው እንደዚህ አይነት ወሬ ሲያወራ የነበረው። ስለዚህ እንደዚህ አይነት ሰዎች ተይዘው መመርመር አለባቸው። በዛ ላይ ደግሞ አንዷለምም እንደዚህ አይነት ነገር ሚስቱ ላይ ሲደርስ ምን አይነት እርምጃ ወስዷል የሚለውም ምንም ማረጋገጫ የለንም። በዚሁ አጋጣሚ ደግሞ ጎረቤቱ ያወጣቸው መረጃ አለ ተብሏል። እንግዲህ እርግጠኛውን አይሁን አላቅም። እስቲ ቪዲዮውን አይተነው እንመለስ። ጭንቅላቷ ጸጉሯ ተነቅሏል፣ ተቦድሶ ማለት ነው። እና የእሱ ፎረንሲክ ሲመረመር ደግሞ የእሱ የእጅ አሻራ እሷ ሰውነት ላይ ያለ፣ አንገቷ ላይ በቦክስ ተደብድባለች ምናምን፣ ራሱን የገደላት ማለት ነው። እሱ ደግሞ ውስጥ ሲመረመር ኢታ ቪታሚን ምናምን የሚባል አደንዛዥ ዕፅ ወስዶ ነበር እና ሆዷ በቢላው ተቀዷል። መሀል ጭንቅላቷ ጸጉሯ ተነቅሏል፣ ተቦድሶ ማለት ነው። እና የእሱ ፎረንሲክ ሲመረመር ደግሞ የእሱ የእጅ አሻራ እሷ ሰውነት ላይ ያለ፣ አንገቱ እንዳያችሁት ነው። ቤተሰብ ምን ያህል እንግዲህ ትክክለኛ ጎረቤት ነች የሚለውን ባናቅም እንደዚህ አይነት ነገር ወጥቷል። በእርግጥ ደግሞ ልክ ነው የሚያስብሉ ፎቶዎች እንዳያችሁት ነው አሉ። ከዚህም በላይ ተደርጋ ሊሆን ይችላል። ህመሟን ለቤተሰቦቿ አትናገርም ነበር ትዳሯን ለመጠበቅ ስትል፣ ወንድሟም ያን ሁሉ እያየ ለቤተሰብ ለአባቷ አይናገርም ነበረ። ከዛ አንጻር ሜቢ ሊሆን ይችላል አናቅም። ግን ሀሳብ ካላችሁ ስጡበት። ጌታቸው ረዳ ለምንድን ነው የማይታሰረው? ህግ የለም ማለት ነው? በየሄደበት መድረክ ላይ እኔ ጥፋተኛ ነኝ፣ እኔ ወንጀለኛ ነኝ እያለ ለምንድን ነው የማይታሰረው? ወይ ደግሞ እሱ ጋር ስደርስ ህግ አትሰራም ማለት ነው? ነገም ደብረጽዮን መጥቶ እኔ ጥፋተኛ ነኝ፣ እኔ ወንጀለኛ ነኝ ሲል ዝም ብሎ ሊለቀቅ ነው ማለት ነው? ለዚህ ነው እኛ የምንታገለው ማለት። ትላንት ትውልድ ያሻግራሉ ያልናቸው እንደ የማነ ፈንቅል ግን አደባባይ ላይ ተገለዋል፣ ሀቅ ስለተናገሩ ማለት ነው። ለዚህ ነው ህግ የለም ማለት ነው። ለዚህ ነው ሀቅ ያወራ ይገደላል፣ ያጠፋ ግን ቆመ ይሄዳል ማለት ነው። ብሎ ደግሞ ስምረት ፓርት ብሎ ትግራይ ልምራት እያሉ ነው። እኔ ወንጀለኛ ነኝ ብሎ አደባባይ ላይ እያወሩ ጭራሽ ብሎ ፓርት መስርቶ ልምራት እያሉ ነው። ድጋሜ ወደ ጉድጓድ እንዲከቱን ማለት። ህግ ከሌለ ደግሞ ይሄ ጣፋንታ ወደኛ ነው ማለት ነው። እውነት አውርታችኋል ብለን እኛም እንገደላለን ማለት ነው። እንደዚህ ከሆነ እኛም በሊቢያ እንጓዝ፣ ወደ ስደት እንውጣ ማለት ነው። እውነት ስላወራ የአሳ ምግብ እንሁን እኛ። ከዛ ቱና ሆነን ወደ ሀገራችን መጥተን ህዝባችን ይብላን ማለት ነው። እንደ ቱና ቀቅሎ ይብላን ማለት ነው። ይሄ ነው እጣ ፋንታ። እኔ የየማነ ፈንቅል አራያ ነኝ። ስለ እውነት እኖራለሁ፣ ስለ ሀቅ መሰክራለሁ። የማነ ፈንቅል ነኝ። ቤተሰቦች ይሄ ልጅ በጣም እየተመቸኝ ካሉ የትግራዋይ ልጆች አንዱ ነው። በጣም ሰሞኑን እንግዲህ የእሱን ቪዲዮዎች ደጋግሜ እየሰራው ነው። የሚያነሳቸው ሀሳቦች በጣም የሚገራረም ሀሳብ ነው እንግዲህ ያነሳው። እናንተስ ምን አይነት ሀሳብ አላችሁ? ኮመንት ላይ ጻፉልኝ።
እባካችሁ መስታወቱ ይሰበራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። ነገር ግን ደስታው አይናቸውን የሸፈነው ተመራቂዎችና ታዳሚዎች አልሰሙትም። ውጤቱም አሰቃቂ ሆነ። ዛሬ በአርባ ምንጭ በነበረ የምረቃ ስነ ስርዓት ላይ መድረክ መሪው ደጋግሞ አስጠንቅቆ ነበር። ሆኖም ማስጠንቀቂያው መሬት አልወደቀም። ከፍታው ላይ ተሰባስበው የነበሩት ሰዎች የተደገፉት መስታወት በድንገት በዚህ መልኩ ተደርምሶ ቁልቁል ወደ መሬት ተፈጠፈጡ። በአደጋው ምክንያት በበርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። እስካሁን ባለው መረጃ በአርባ ምንጭ በሚገኙ የጤና ተቋማት ከ19 በላይ የሚሆኑ ተጎጂዎች የሕክምና እርዳታ እየተሰጣቸው ይገኛል። የደስታው ቀን በአንድ አፍታ ወደ ሰቆቃ ተቀይሯል። መዘናጋት ዋጋ ያስከፍላል። እንዲህ አይነት አደጋዎች በሌሎችም ቦታዎች እንዳይደገሙ ሁላችንም ጥንቃቄ ማድረግ አለብን። የተከሰተውን ሙሉ ቪዲዮ ለማየት በቴሌግራም ቻናላችን ይግቡ። ለተጎጂዎች ፈጣሪ ምህረቱን ይላክላቸው። መልካም ጊዜ። አርባ ምንጭ ላይ በጣም ያሳዝናል። እንግዲህ የምርቃታቸው ወቅት ላይ ነው እንደዚህ አይነት ድርጊት የተፈጸመው። አንዳንዴ ሰው የሚለንን ብንሰማ እንግዲህ በማይክ ሲናገር ነበረ መድረክ መሪው እባካችሁ ይሰበራል እያለ ነበር። ያው አላስተዋሉም። አንዳንዴ ደስታ ላይ እኔ አልፈርድም። ደስታ ላይ ስትሆኑ የምታደርጉትን ነገር አታቁምና ያው መዝለል አለ፣ መደሰት አለ፣ መጫወት አለ። በዛ ምክንያት የደረሰባቸው ነው። ሁላቸውም እንግዲህ ሰላም እንዲሆኑ እንጸልያለን። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ሁላችሁም ሰብስክራይብ